ይሄ ነው። ይሄ ያው ዝናብ ይወርዳን እዚህ ጋር ያርፋን፣ ወዚህ ወደ ውስጥ ማይገባም ወደ ውጭ ማይወጣም፣ እዚህ ጋር የሚመጣው ዝም ብሎ። ዋናው ትልቁ ታምር ይሄ ነው። ያ ተከልክሏል። ይሄ ግን እየወረደ ወደ ውስጥ ማይገባ ወደ ቤተ መቅደሱ ወደ ውጭ ማይወጣም፣ እዚህ ጋር ይመጣው። በዚህ ጎርፍ አይገባም፣ አይመነጭም፣ አይወረዛም። ያው ክፍተቱ እንግዲህ የምታየው ነው፣ ከ1 ሜትር በላይ ነው። ለዚህ ጋር ወደ ይታይ በደም እና ምንድነው ለአባታችን ለአቡነ አሮን መጀመሪያ እንደምታየው ዋሻ ነው፣ ጨለማ ነበር። ጨለማ ሲሆን እግዚአብሔር በሳዋናቸው በሱት ሲበሱት እንደዚህ ብርሃን ገባ። በዚህ በብርሃኑ የተገለገሉ እየተጠቀሙ ሳለ በክረምት ዝናብ ገባ። ዝናብ ሲገባ አቤቱ ፈጣሪ የማያለፈውበት ብላሽ ሆነብኝ ብለው ወደ እግዚአብሔር አመለከቱ ይላል። ፀሐይ፣ ጨረቃ፣ ከዋክብት ይግባ የዝናብ ነጠብጣብ ግን እስከ ዓለም ፍጻሜ ይግባ ብሎ ቃል ገባላቸው። ይኸው በዚህ ጎርፍ አይገባም፣ አይመነጭም፣ አይወረዛም። ቅዱሳን ታሪካችን የሚነገረው በመጽሐፍ ነው። ግን በዓይን የሚታይ በአሁኑ በዓይን የሚታይ